ሁሉንም ሰው ማስደሰት አልችልም፣ ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለነሱ እንዴት ስለሆንኩ ነው የወደዱኝ፣ እንደዚህ ስለሆንኩ ነው የወደዱኝ አይደለ? አሁን እሱ ስድብ ሲያደርገኝ የሱን ስድብ ሰማና እስቲ ቆይ ደግሞ ከሱ ስድብ አንጻር ብዬ ትንሽ ይቀየራል። ለሱ ለመመቸት ብዬ ያኔ ላንቺ መመቸት አቆማለሁ ማለት ነው። ለኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሰምቶ አንድ እንትን ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ ሁሌ መወደድ ሁሌ መከበር ነው የሚፈልገው፣ ሁሌ አቦ ነው እንጂ አንድ ሰው አንተን እኮ ይጠላል መባል አይፈልግም። ለዛ ሰው የነጂ ሪስፖንድ የሚያደርገው ለአንድ ሺው ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ። በድንቅ ልጆች ይሰደባለሁ፣ በሆነ ነገር ይሰደባለሁ። ሊታሰር ነው ትያለሽ፣ የሆነ ነገር ይመጣል። ማህበር ልጆች ምን ተብለ ተቀለለ ብቻ አለ በየጊዜው የሆነ ነገር ይነሳል። የሆነ ወቅት ላይ የማይገባ ነገር ህፃናቱን ጠየቃቸው ሊሆን ይችላል፣ የማይገባ ነገር ተናገረ ሊሆን ይችላል። ይነሳል። ሲነሳ ርዕሱን አወቅኩት አይደለ? በቃ ርዕሱን ካወቅኩት እኔ ዝርዝሩ ምን ያደርግልኛል? ገባ? ዝርዝሩ እኮ እኔ ጉዳዩን ሳታይም ነው የምትሰርብኝ። አንዳንዴ እኮ ጉዳዩ ሳትገባ ሳታጠና ኢጎህንም ነው የምትነግረኝ። ወይም ደግሞ አንተ ውስጥ እኔ እዚህ ላይ አንድ ኮንሰፕት ልንገርሽ እስቲ። ለምሳሌ አንቺ ምሳሌ ነው እሺ፣ በጣም የምትወጂው የምታምኚው ባል አለሽ እንበል። ከዚያ የሆነ ሰው መጥቶ አንቺ ባልሽን እኮ ከሴት ጋር ሲማግጥ አየሁት ቢልሽ የመጀመሪያ ቃልሽ ምንድን ነው የሚሆነው? በጣም የምታምኚው እርግጠኛ ነሽ እንደማያደርግና የመጀመሪያ ካፍሽ የሚወጣው ምንድን ነው? አያደርገውም ነው አይደል? እሺ ባልሽን ደግሞ የምትጠረጥሪው ሰው ሆኖ ትንሽ የባህሪ ችግር ያለበት ሰው ሆኖ አንቺ ባልሽን ከሴት ጋር አየሁት ሲሉሽ የመጀመሪያ ቃል ምንድን ነው የሚሆነው? ለሶማ ያደርገው ለሶማ ውስጥሽ ግን የመጀመሪያው ነው የመጀመሪያው ጥያቄ የት ነው አይደል? ስለዚህ ጉዳዩ አይደለም የተለያየው፣ አንቺ ውስጥ የነበረው ነገር ነው የተለያየው። አገኘሽ? ለምሳሌ እኔ እሸቱ እኮ እንደዚህ ያደረገ ሲባል አንቺ ለኔ ፍቅር ከሆነ ነበር ያለሽ፣ እውነተኛ ፍቅር ከሆነ አያደርገውም ነው የምትይው። እሸቱ በጤነኛ አይምሮ ይሄን ነገር አያደርገውም፣ ተሳስቶ ይሆናል ወይ እንደዚህ ይሆናል፣ ሰው ገፋፍቶት ይሆናል ምናምን ብለሽ ሰበብ ነው የምትሰጪው ላለማመን። ልክ እሸቱ እንደዚህ ያደረገ ድሮማ አውቀው ነበር እሱና ትልካሽ ውስጥሽ የነበረውን ያወጣሽው እንጂ በእኔ ድርጊት ላይ አይደለም ሪአክት ያደረግሽው። ይሲ ኦልሬዲ በቃ የሆነ ኢሜጅ ነበራችሁ የተቀመጠ በቃ የምጠብቀው አጋጣሚ ስለነበረ ሰው ምን ልልህ ነው እኔ አልሰማም አላይም እንዲህ አይነት ነገር ማናጀሬ ያያል። የህዝብ ግንኙነታችን ልታይ ትችላለች። ማናጀሬ ውሃ የሚያነሳ ነገር ከሆነ ለኔ በሚመጥን ቋንቋ ይነግረኛል። ይመጣና ስድቡን ጥላቻውን አይደለም የሚነግረኝ፣ ፊልተር አድርጎ እሺ ይሄን ነገር ማስተካከል አለብን ይለኛል። አስተካክላለሁ። አገኘሽ? ለማስተካከል ብያለና ላይ ማለኝ ሰው በቃ ይሄን ስራው ይሄ ነው። እንዴ ነው ፊውዝ ታውቂያለሽ? ማናጀር ማለት እንደ ፊውዝ ነው። እሱ ይቃጠልና እቃውን ያተርፈዋል አይደል? እሱ ጨጓራው ቢቃጠልም ግን እኔን ያተርፈኛል። ለምን እኔ አቢዩዝ መሆን የለብኝማ። በተመረዘ ጭንቅላት መጥቼ ነገር ደግሞ ለሆነ ለዛ መልስ ስንኮሻኮሽ ምን ስል ዋናውን የሚወደኝን የሚያከብረኝ ሰው አጣለሁ። አግኝተኛ ስለ ማንነት ሶሻል ሚዲያ ላይ ስትቆይ ማንነትን መቀጠል ከፈለክ አድናቆቱንም ጩኸቱንም ሰምተህ በጥማለት ሪአክት ማድረግ የለብህም። ወይኔ ያለ አንተ ሰው የለም ሲሉ ያለ እኔ ሰው የለም፣ ስለዚህ እንትን ካላደረጋችሁልኝ አልመጣም፣ እንትን ካልከፈላችሁኝ ማለት የለብህም። ሲሰድቡ ደግሞ አፈር አባብላችሁ አፈር በቃ በላው ብለህ ተስፋ መቁረጥም የለብህም። ሰው ባላንስ ማድረግ ይፈልጋል። ጋር ማድረግ ያለበት መንገዱ አይደለም። ደፍነት አንተ ብታውቀው ሰው ላይ አብሮ አደግህ ግቢ እንደ እኔ ሽና አላውቀው እንደ አብሮን እንትን ሲል ምናምን ብሎ የሚያጋግል ሰው አለ። እሱ ነው ሞር ደግሞ የሚያማው። ገባህ? አንተን በቅርበት እንዴ አይተውት እኔን የሚያቀኝ መስሎኝ ብለህ አታስብም? እንደዚህ አይነት ሰዎች ያንተ ለአንተ ሰክሰስ ማጨብጨብ የማይፈልጉ ሰዎች አሉ። ያንተ ሰክሰስ የእሱን ሰክሰስ የቀማኸው የሚመስለው ሰው አለ። ገባህ? ሰው በዛኛው ሳይድ ሆኖ አንተን እንትን ለማድረግ እንደዚህ አይነት ነገሮች አጋጥመውን ሀርታ ያደርጉ እንዳልኩሽ ነው ያልሰማው። በቃ አሁን እኮ ተመለሰልኝ። አልከበደም ወይ? እኔ አላየሁም። የድሮን አላቆም አፕን ያደርጋል። በአመት አንዴ ሁለቴ እኮ አፕን ያደርጋል ሶሻል ሚዲያ ላይ ስኖሪ ግን አላየውም። ስለማላየው ያልፋና አንዳንዴ ወንደር አደርጋለሁ። ምን ብለውኝ ይሆን አለ ካለፈ በኋላ ምን ብለውኝ ይሆን ምን አውጥተው ይሆን አለ። ማዘር ተጨንቃ ስደውል ሰው ተጨንቆ ሲነግረኝ አቋርጣለሁ። እህቴ ደውላ አንድ ጊዜ ነው እሸቱ ታሰረ ነው አንተ ደውላ እኔ ይሁን ያለሽ ስትል ኢሚዲየትሊ ስልኩን ለሚስቴ ሰጥቷት ገብቶኛል ስለዛ ጉዳይ እንደሆነ ማለት ነው። ከቤተሰቤ እንኳን አልሰማም። this is the only way I protect my mind እንዳልኩሽ ነው። ፎርማሊ ማናጀሪያ አጣርቶ አምጥቶ ቁጭ ያደርግልኛል። ስለዚህ ባንቺ ስሜት ባንቺ ልልቅ አልሰማም። ያን ምናልባት የፖሊስ ሪፖርት ስላለ ኮማንደር ማርቆስ ጋር ደወል ለማድረግ ሳያስፈልግ አይቀርም። አዎ አይደለ? አዎ የደንብ የማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎች ተያዙ ነው። ቲክቶከሮች ናቸው እንዴ? አዎ ቲክቶከሮች ናቸው። ምንድን ነው ተይዟል የሚል ምናልባት መረጃውን እናጋራቸው ወይስ መደወል ይሻላል? መረጃው ስላለን ማጋራት እንችላለን። ስሞቻቸው ፕራንክ እያደረጉ ነው። እንደ ፕራንክ አይነት ነገር መሰለኝ። ቪዲዮን አልተመለከትኩትም እውነት ለመናገር ግን ተይዘው ፎቶአቸው የወጣበትን የፖሊስ ሪፖርት ግን ፖሊስ ካወጣው ሪፖርትም ጭምር ተመልክተናል። ግለሰቦቹ በጎዳና ላይ የሚተዳደሩ ግለሰቦችን ንብረት በመበተን
ለማስደንገጥ ፕራንክ ለማድረግ ነው። ለማስደንገጥ ፕራንክ ለማድረግ ነው ሙከራ ሲያደርጉ የነበሩት። አንዳንዶቹ በደንብ ይታወቃሉ። በተለይ በእርዳታ ላይ ሲሳተፉ የነበሩ ልጆች እንደነበሩ አንዳንዶቹ ከምስላቸው ለመርዳት ችያለሁ። በአንዳንድ እርዳታዎች ላይ የሚሳተፉ ልጆች እንደሆኑ ተመልክቻለሁ። ግን በግሩፕ ሆነው ፕራንክ የሚመስል ነገር ዩኒፎርሙንም ለብሰውታል። የሚያስገርምህ ዩኒፎርሙን ለብሰውት ነው ፖሊስ መረጃውን ይዞት የወጣው። ስሞቻቸውም አሉ። ሸጋው ጫን ያንን ላይ መሐመድ ሐምዛ፣ ያሲን አቤኔዘር፣ ተስፋዬ በየነ እና ጌትነት ደምለው ዳምጤ የተባሉት ግለሰቦች ናቸው የተባሉት። ያው እንግዲህ የምታደምጡት ታዲያስ አዲስ ነው። ከዛ አንፃር ቀድመም ስንል ነበረ በዚህ ጉዳይ ላይ ታዲያስ አዲስ የዘውትር ተባባሪ ናቸው ከአዲስ አበባ ፖሊስ ኮማንደር ማርቆስ ስለ ጉዳዩ እንዲነግሩ እንደወል አድርጌላቸዋለሁ። እንደምን ዋሉ ኮማንደር? ሰላም ነው? ሁሉ ሰላም ነው። አሁን የደረሰን መረጃ እናንተም ይፋ ያደረጋችሁት ጉዳይ ትንሽ አነጋጋሪ ሆኗልና በሱ ጉዳይ ላይ እንደተለመደው መረጃ እንዲሰጡኝ ነበረ ደወል ያደረኩት። እሺ፣ ደስ ይለኛል። ምንድነው የተፈጠረው ኮማንደር? ያው ቀደም ሲል እንግዲህ በእኛም ፔጃችን ላይ ተቀርቧል። ግለሰቦቹ እንግዲህ ገና እየተጣራ ያለ ጉዳይ ነው። አላማቸው ምንድነው? ለዚህ አይነት ማስታወቂያ አደረባቸው የሚለው ዝርዝር ነገሩ ያው በምርመራ የሚጣራ ቢሆን ግን የተቋማትን ገጽታ ማቆሸሽ፣ እንደዚህ ማበላሸት፣ ኔጌቲቭ በሆነ መልኩ ህብረተሰቡ እንዲገነዘበው ማድረግ አግባብነት የሌለው ነው። ወንጀልን ጭምር ስለሆነ ግለሰቦችን በቁጥጥር ስር አውለናል። እንግዲህ በተለያዩ ማህበራዊ ድረገጾች ላይም እንዳያችሁት የቀድሞውን የደንብ ማስከበር ዩኒፎርም የሚመስል ነው የለበሱት። ያን አሰጥተው እንግዲህ ሰውን ደንብ ማስከበር ብሎ እንዲያስብ ነው። መንገድ ላይ የተለያየ ቁሳቁስ ነገሮችን የሚሸጡ ወጣቶችን እየደበደቡ በጣም በሚዘገንን መልኩ እያንከባለሉ ጭምር ኢሰብአዊ መብታቸውን በሚነፍግ መልኩ ጉዳት ሲያደርሱባቸው ነው የሚያሳየው ቪዲዮ። በጣም በርካታው ሰው ኢትዮጵያ ውስጥ ነው የተደረገ ያለው ብሎ በጣም ኔጌቲቭ የሆኑ አስተያየቶች ናቸው በማህበራዊ ድረገጽ ላይ ሲንቀሳቀሱ የነበሩ። ይሄ ነገር እጅግ በጣም ሁላችንም አሳስቦናል። ምክንያቱም ህብረተሰቡን ለማገልገል ነው ሁላችንም መስመር ላይ ነው። በጣም በተጋነን ትክክል ባልሆነ መልኩ የህብረተሰቡን እይታ ሊቀይር የሚችል ነገር ማሰራጨት ተገቢነት የሌለው ነገር ነው። እንግዲህ ተመጥቶባቸዋል። ስለዚህ ያው ክሱን መነሻ አድርገን እንግዲህ ምርመራ ጀምረናል። ዝርዝር ጉዳዮቹ የሚቀጥሉ ነው የሚባል። ምናልባት እንግዲህ አንዳንድ መረጃዎችን እኛም ስንሰማ ቲክቶክ ላይ የሚታወቁ ልጆች ናቸው። ፕራንክ ወይ ደግሞ እንትን ሊሆን ይችላል አይነት ስሜት ያለው አስተያየት እያየው ነው። ከዛ አንፃር ምናልባት እንደዚህስ ቢሆን ምንድነው የሚጠብቃቸው ጣፈንታ? ያው ከዚህ በኋላ የኛ ስራ ሊሆን የሚችለው ምርመራ የማጣራት ጉዳይ ነው። ከዛ በኋላ ክሱ ካለቀ ክስ እንዲመሰረት ነው የሚደረገው። ከዛ በኋላ በቀጣይነት የሚሆነውን ነገር አብረን ነው የምናየው። ዞሮ ዞሮ ግን አለማወቅ ተጠያቂነት አይደለም። አንዳንድ ግለሰቦችን ባለማወቅ ሊሆን ይችላል የሚል ሀሳብ እየሰጡ ነው ያሉት። ይህ ትክክል አይደለም። አስቀድመን የምንሰራውን ስራ አውቀን ነው መስራት ያለብን። የሆነ ነገር ለማግኘት ብለን የሆነ ነገር ላይ እንደዚህ አይነት ከባድ የሆነ ነገር በተለይ ደግሞ አገልግሎት ሰጪ ተቋማት ናቸው፣ በተፈጥሮ ላይ ያሉት ናቸው። የእነሱን ስም አብዩዝ ሊያደርግ በሚችል መልኩ እንደዚህ ማድረግ፣ በተለይ ደግሞ በማህበራዊ ድረገጾች ላይ እንደዚህ ያሉ መልዕክቶች እንዲተላለፉ ማድረግ የተቋሙ ገጽታ ማበላሸት ብቻም ማለት ነው። ህብረተሰቡ በተቋሙ ላይ ያለውን ሁኔታ እንዲቀንስ ነው የሚያደርገው። ከዛም ባሻገር ደግሞ ሰራተኞችን በአግባቡ ስራቸው እንዳይሰሩ የሚያሸማቀቅም ነገር ሊፈጠር ይችላል። ስለዚህ አስበው ነው መስራት የሚጠበቅባቸው። ከዚህ ጋር በተገናኘ ቀጣይ የሚሆነው የምርመራ ሂደት ምን ይሆናል? እንግዲህ ቀጣይኛም ምናልባት አሁን ሶሻል ሚዲያ ሁሉም ባለ ሚዲያ ነው። የተለየ ወጣ ያሉ ነገሮችን በማየት በመስራት ሰውም እንዲህ አይነት ነገር እንዲሰራ የመፈለግ ነገር ይታያልና ፕራንኮች ይበዛሉ። ሰዎች የተሰበሰቡበት ቦታዎች ላይ ያለ ፍቃድ የሚደረጉ ነገሮች አሉ። አንዳንዶቹ ደስ ይላሉ፣ ፈገግታ ያጭራሉ። አንዳንዴ ደግሞ ከመስመር ይታለፍና የሰዎችን መብት የመንካትም ነገር አለና ከዛ አንፃር ተመሳሳይ ነገሮች እንዳይደረጉ ወይም ደግሞ የማድረጉ ቀይ መስመርስ እስከምን ድረስ ነው የሚለው ላይ አስተያየት ቢሰጡ ብዬ ነው።
አዎ ይህን ዜና በዋነኛነት ወደ ህብረተሰቡ እንዲደርስ የምናደርግበት መሰረታዊ ምክንያትም ይሄ ነው። ይህን ነገር አስበው ገንዘብ የማግኘት ሀሳብ ኖሯቸው ያልተገባ ድርጊት የሚፈጽሙ ግለሰቦች ቆም ብለው 1 2 3 4 ጊዜም ጭምር እንዲያስቡ የሚያስከትል ነው ማለት ነው። ምክንያቱም አለማወቅ ተጠያቂነት አያድንም። የሆነ ነገር ለማግኘት ሊሆን ይችላል። ምንም ይሁን የተቋምን አይደለም የግለሰቦችን መልካም ስምና ዝና የሚያጎድፍ ጉዳይ ወንጀል መሆኑን እንደዚህ አይነት ስራ የመስራት ሀሳብ ያላቸው ሰዎች ሁሉ እንዲገነዘቡ እንፈልጋለን። እነዚህ ሰዎች እንግዲህ ቀጣይ ምርመራ ሂደት ሲታይ ምን አስበው ነው የሚለው ነገር እሱ እንደተጠበቀ ሆኖ እንዳልከው በግለሰቦች ላይ፣ በተቋማት ላይ፣ በቡድኖች ላይ ኔጌቲቭ የሆነ አሉታዊ የሆነ አስተሳሰብ እንዲኖር አድርገው የተለያዩ ስራዎችን የሚሰሩ እና በማህበራዊ ሚዲያ የሚለጥፉ ግለሰቦች ከቀን ወደ ቀን እየተበራከቱ መጥተዋል። በጣም ደፋሮች ናቸው። በኋላ ላይ ግን ሊመጣ የሚችለውን ነገር በማወቅም ሊሆን ይችላል፣ ባለማወቅም ሊሆን ይችላል። ዞሮ ዞሮ ቆም ብለው ማሰብ እንዳለባቸው የሚያስብ ሁሉም ነገር ቀይ መስመር አለው። ከገደብ የሚያልፍ ነገር በኋላ ተጠያቂነቱ ከባድ ነው የሚሆነው። ይህን ግምት ውስጥ በማስገባት እንደዚህ አይነት ህገወጥ ድርጊት የሚፈጽሙ ግለሰቦች ከድርጊታቸው እንዲታቀቡ የአዲስ አበባ ፖሊስ በዚህ አጋጣሚ መልዕክት ያስተላልፋል ማለት ነው። ኮማንደር ማርቆስ ታደሰ